ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እስኪ የሆነች ከሶሻል ሚዲያ የሰማኋትን ላካፍላችሁ። ብዙ ጊዜ ያው ሶሻል ሚዲያ ላይ ስገባ በተለይ አሁን የመጣው ይሄ ቲክታክ የሚባለው ነገር ላይክ አረጋችሁ አላረጋችሁ ዝም ብሎ ይመጣልና እስኪ እኔ ብዙውን ጊዜ ይመጣልኝ። ለምሳሌ ይሄ ተፍሲር አልአህላም እንዲሁም ደግሞ የሩቃ ምናምን ነገር ነውና እስኪ ትዝ ሲለኝ ብቻዬን ድረስ ትዝ ሲለኝ የሚያስቀኝን ገጠመኝ ልንገራችሁ። ልጁ ህልም ያየው ልጅ ከዱባይ ወይም ከኢማራት ነው። ህልሙን የሚፈታው ደግሞ ሳውዲ አረቢያ ሪያድ ነው ማለት ነው። ይደውላል ከኢማራት። አሎ ሰላም አለይኩም። ወአለይኩም ሰላም። كيف حالك يا شيخ؟ الحمد لله بخير يا شيخ. أنا عندي حلم بيتكرر علي في السنة أكثر من مرة، يعني تقريبا 5 أو 4 مرات። በህልሜ በተደጋጋሚ የማየው ህልም አለ። በአመት ወይም 4 ወይም 5 ጊዜ የማየው ህልም አለ እና ያንን ህልም እንድትፈታልኝ ፈልጋለሁ ይለዋል። طيب تفضل ይለዋል ይሄንኛው። ከዛ في سيارة أركب السيارة ما هتشتغل እዚህ ጋር ያቋርጠውና ባለትዳር ነህ انت متزوج؟ يقول له اي نعم انا متزوج. طيب يلا كمل، ايش حلمهن ጨርስ። يا شيخ انا بركب السيارة هذه حول شغلها ما هتشتغل እችን መኪናዋ ላይ ይወጣና ላበራት ስል አትበራም ወይም አትሰራም። فأحول كذا مرة إذا يعني ብዙ ጊዜ ሞክሬ እንዳጋጣሚ እንኳን ከሰራች እች መኪና አይኔ ይጠፋል፣ አይኔ አያይም ይለዋል ሸህየውን ማለት ነው። ከዛ ሸህየው ትኩር ብሎ ካሜራውን እያየ كيف علاقتك مع زوجتك የሚስት ጋር ያለ ግንኙነት እንዴት ነው ብሎ ይጠይቀዋል። ከዛ ለተወሰነ ጊዜ ዝም አለና ልጁ ያሻ ምትሰያራ ሀዲ ልክ እንደ መኪናይቱ ታሪክ ነው የኔ ትዳር አለው ማለት ነው። እና በጣም ብቻ ያን ራሱ ትዝ ሲለኝ ደጋግሜ ነው የሰማሁት ይሄንን ህልም። ህልም እንደኔ ብዙ ጊዜ ህልማችሁ ማለት ህልም የሚፈቱ ሰዎችን የምትከታተሉ ከሆነ ብዙ ገጠመኝ ትሰማላችሁና ትደነቃላችሁ። አንዳንድ ጊዜ ደግሞ እነዚህ ህልም ሰሪዎች እንደኔ ግራ የተጋባለ ብዬ አላስብም። በአሁኑ ሰዓት እንዲህ ብሎ ቲክታክ ላይ የሚመጣልኝ እሱ ነው። ስሰማው ታዲያ ማለት እነዚህ ህልም የሚያስፈቱ ሰዎች ሳዳምጣቸው ወይም ደግሞ ህልም የሚፈታውን ሰው ስከታተላቸው ውሸት እንኳን መዋሸት አይችሉም። የሚገርማችሁ ነገር ምን እንደሆነ እና እንዴት እንደሆነ አልገባኝም። ውሸት እንኳን ሲዋሹ ያወንትን ይሉባቸዋል፣ ያውቁባቸዋል። ውሸቱ ይሄ ውሸት ነው፣ ይሄ እንዲህ ነው ብሎ ማለት ነው። አሁን ደግሞ በጣም እየሰፋ ያለው ነገር ይሄ ነው። ያው ዛሬ ለመጀመሪያ ገብቼ ያው ብዙ ቀበጣጠርኩኝ እና እንዴት ናችሁ? ሰላም ናችሁ አይደለ? እስኪ ስለ ሶሻል ሚዲያ በዚህ እንዴት መጣሽ፣ እንዴት ዩቲዩብ ከፈትሽ ምናምን ልትሉ ትችላላችሁ። ያው ጊዜው ነው። ከጊዜውም አንፃር ደግሞ አልነው ግርድናውን አልነው እኛንን እንጂ ይሄርን ያለነው እድሜያችን እየሄደ ግርድናው ያው ነው፣ አልተለወጥንም። ግን ብዙዎች ደፋሮች ጎበዞች አስተውለው በደንብ የሚያስተውሉ ልጆች አሉ። አሻግረው የሚያስተውሉ ልጆች አሉ። እነሱም ማናቸው? ከስራቸው ጎን በጎን ዩቲዩብ ወይም ደግሞ ሶሻል ሚዲያን እየተጠቀሙ ታዋቂ ሆኑ። ከታዋቂነት ደግሞ በነገራችን ላይ ሶሻል ሚዲያ መውጣት 2 ነገሮች ጥቅም አሉት ብዬ አምናለሁ፣ በእኔ እይታ ማለት ነው። አንደኛ ታዋቂነትን፣ ሁለተኛ ደግሞ እንደ ቀልድ ወይም እንደ መዝናናት ብለን ያሰብነው ነገር ያየነው ነገር እናንተን የወርሃዊ ክፍያ ወይም ደግሞ ደመወዝተኛ ያደርጋል ማለት ነው። ለምሳሌ አሁን የሆነ ዩቲዩብ ላይ የሆነ ነገር ፖስት ብታደርጉ የሚጠቅም ነገር ፖስት ቢደረግ ማለት ነው ለምን 10-30 ዓመት አይቀመጥም?
ያ እይታው እየጨመረ በመጣ ቁጥር ተከፍሎበታል። ለምሳሌ የወር ደመወዝ በልተውበታል እንበል። በቆየ ሰዓት፣ በታየ ሰዓት፣ እይታው በጨመረ ሰዓት ሁልጊዜ ይከፈላል በዛ በቪዲዮ ማለት ነው። አንድ ሰው በወሰተው ቪዲዮ። እኛ ግን ይሄ እውቀቱ የለንም። ለምሳሌ አንዳንድ ነገሮችን ሀሳብ መለዋወጥ ይሆናል። አንዳንድ ነገሮችን እንትን እያል ፖስት ብንደራረግ እንዲሁም ደግሞ በቃ የራሳችንን ቻናል ከፍተን ራሳችንን ብናሳድግ ብንለውጥ ምናልባት የምናቀርበው ነገር ላይኖረን ይችላል። በዚህ ጉዳይ ላይ እያሰብን ፈራተባ ልንሆን እንችላለን። ነገር ግን ሞክረ ነው ለምን አይቀርም? ተሞክሮ ለምን አይቀርም? እንሞክረውና አይቀር። ከሶሻል ሚዲያ ላይ አንድ ሰው የሚወጣው ለመታወቅም ብቻ ወይም ለደመወዝተኛ ብቻ አንዳንድ ሰዎች የሚወጡት አሁን ለእንደዛ አይደለም። ደብሯቸው ድብርታቸውን በቃ በሶሻል ሚዲያ የተዋጣን እየመሰላቸው በቃ የድብርታቸው መደበሪያቸው ሆኗል። በቃ የሶሻል ሚዲያው ማለት ነው። እና አብዛኛውን ጊዜኛ ፈራተባ እንሆናለን፣ እንፈራለን ወደኋላ። አሁን የዛሬ ስንት ዓመት በጦርነቱ ጊዜ ከፍቼው ነበረ። ታስታውሱ ከሆነ አንዳንድ ልጆች ከፍቼ ነበር እና ሶሻል ማን ነው ዩቲዩብ በቃ አገር ገባሁ። ከአገር ከገባሁ በኋላ ኢንተርኔት የለም፣ እንደዚህ እንደ ልብ መጠቀም የለም። ጠፋ። በመጣም ነው ተጦርነቱ ወደዚህ እኔ ተረጋግቼ አልተቀመጥኩም። ያው መሄድ መንጣት ሆኗል ስራዬ። እስኪ አሁን በነገራችን ላይ ልባባ ከፍታለኝ። እሷ ናት አሁን ሰሞኑን ዩቲዩብ ራሱ ከፍቼ ገብቼ አላቅም ነበር። ዩቲዩብ የሚባለው በርናመጅ ውስጥ ገብቼ አይቼ አላቅም። ምናልባት አንዳንድ ነገሮች የሆነ ነገር ፈልጌ ዩቲዩብ ገብቼ ጽፌ ላይ ይችላለሁ። በቀረ ግን ዩቲዩብ ስራዬ ብዬ ገብቼ አንዳንድ ነገሮችን ማየት ምናምን ትቻለሁኝ። እና እስኪ ለምንድን ነው ማን ሞክረው? የሞከራችሁ ልጆች ወይም ደግሞ ዩቲዩብ የከፈታችሁ ልጆች አስተዋውቁን። እኛም ሰብስክራይብ እናድርጋችሁ፣ እናንተም ሰብስክራይብ አድርጉን። ሌሎቻችሁ ደግሞ መክፈት ያሰባችሁ ደግሞ ፍርሃትን ሰብራችሁ አብረን እንጀምር፣ አብረን እንስራ እላለሁ። ምናልባት ሪከርዴ ረዘም ብሏል። እንግዲህ ለመጀመሪያ ጊዜ ነው ቻሉት እና አበረታቱ እላለሁ። ዩቲዩብ የከፈቱ ልጆች አበረታቱ። ያው መናገር አለብን ነገር ላይ ተሳሳታችሁ ብለን ስህተታቸውን እንዲያስተካክሉ ማድረግ ይገባናል። በተረፈ ያው የከፈትን ልጆች ወይም ደግሞ የከፈቱ ልጆች አሁንም ደግሜ አበረታቱ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።